በጣም አስገራሚና አስተማሪ ታሪክ ልንገራችሁ። በድሮ የዛሬ 70 ዓመት የተከሰተ ታሪክ ነው። እውነተኛ ታሪክ ነው እና ሩቅ ቦታ እየሄዱ ነበረ። ገበያ ሄደው ከዛ በጉን ሽጠው በበጉ ፈንታ ብር ተቀብለው ከዛ ነበረ ገበያቸውን የሚገበዩት ማለት ነው። ከዛ አንድ ያኔ ያክል ብዙ ገንዘብ የሌለው ሰው የተወሰኑ በጎች ያሉት ሰዎች ነበረ እና ያ ሰው ሄዶ ሲያያቸው በጎቹ ያን ያክል የሚሸጥ የለውም። አንድ በግ ሲቀር አንዱን በግ ይዞ ወደ ገበያ ወጣ። ከዛ መንገዱን እየተራመደ እያለ 10 በጎችን የያዘ አንድ ሰው ያገኛል። ከዛ መንገድ ላይ አብረው እየሄዱ አንተ በግ ልሸጥ ነው፣ አሁን ይህም በግ ልሸጥ ነው ምናምን ተባብለው በጉን ለመሸጥ ወደ ገበያ ማቅናት ጀመሩ። ከዛ ረጅም ስለሆነ መንገዱን እየሄዱ እያሉ የሆነች ትንሽዬ ድንኳን ያሉ ከሩቅ ቦታ ማለት ነው። ከዛ እስኪ ትንሽ ረፍ ብለን ከዛ መሀጠት እንሄዳለን ብለው ወደዛ ኬማ ወይም ደግሞ ወደዛ ድንኳን ወደ መሰለች ቤት አቀኑ ማለት ነው። ከዛ ሲያዩቸው ከዛ ከድንኳኑ ውስጥ ሰው የሆኑ ህፃናቶችና አንድ ሴት ብቻ ነው ያሉት። አባት የላቸውም። አባታቸው የለም እንዴ ሲሏቸው አይ አባታችን ጥሎን ሄዷን የለም ብለው ይመልሱላታል ማለት ነው ህፃናቶቹ። ከዛ በኋላ በራብ ላይ ናቸው፣ ውሃ ጥም ላይ ናቸው። በጣም ያሳዝናሉ ሲያዩት ማለት ነው። ከዛ አንድ በግ ያለው ሰውዬ ምን ይለዋል? አንድ በግ እንራድና በቃ እናብላቸው፣ ገበያ ስንሄድ እኔ ከፍዬ እሰጥሃለሁኝ፣ ግማሹ በእኔ ግማሹ በአንተ እና እባክህን አርደን እናብላቸው ይለዋል ይሄ 10 በግ ያለውን ሰውዬ። ከዛ አረ እኔ አልሰጥም እንዴ እኔ ሄጄ ሽጬ የተለያየ ነገር ነው ይዤ ማምጣት የምፈልገው፣ ስለዚህ እኔ አልሰጥም ብሎ እምቢ ይላል። ከዛ ይሄኛው በቃ እኔ አርጅ እሰጣቸዋለሁ ለህቅልኛል ይልና አንድ በግ ብቻ ነው እንግዲህ እንደነገርኳችሁ አንድ በግ ብቻ ነው ያለ። ከዛ በኋላ እንትን ብሎ ይሰጠዋል፣ ያኔ አርዶ ምግቡን ያበላቸዋል፣ ያጠጣቸዋል። እነዛ ሰዎች በጣም ተደስታ እና 10 በግ ያለውም አብሮ በልቶ ጠጥቶ ትንሽ ረፍ ብለው ጉዞ ጀመሩ። ከዛ የሆነ ቦታ ላይ ሲደርስ ያነ አንዱን በግ አርዶ ያበላቸው ሰው የሆነ መንገድ ላይ ሲደርስ በቃ እኔ አሁን ካሁን በኋላ ሽጬ የምለውጠው ነገር ስለሌለኝ እዚህ አድሬ ከዛ ወደ ቤት እመለሳለሁ፣ አንተም ሄድ ይለውና ብቻውን ትቶት ይሄዳል። ከዛ በኋላ ያንኛው ሊሸጥ በጎቹን ይዞ ወደ ገበያው ያቀናል ማለት ነው። ይሄዳል። መንገድ ላይ እየሄደ ያለ ይሄኛው የሆነ ቤት ያገኘን አግሎ ያድራል ነው። ታሳድሩኛላችሁ? እሺ ብሎ አደረዘ። ከዛ በኋላ ሌሊት ላይ የሆነ ሀጃውን ሊፈጽም ይወጣል ማለት ነው። ከዛ ሲወጣ የሆነች ትንሽ የሐረጢት ያገኛል። ያን አንዱን በግ አርዶ ያበላቸው ህፃናቶች ማለት ነው። ከዛ በኋላ የሆነች ሐረጢት ያገኛል። ሐረጢቱን ብድግ አድርጎ ጣል ሲያደርጋትኝ በድሮ ጊዜ ታውቃላችሁ ዲናር ነበረ እና የሆነ ብዙ ሳንቲም የያዘ የወርቅ ሳንቲሞችን ያገኛል። የወርቅ ሳንቲሞች ዲናሮች ምናምን ያገኛል ማለት ነው። ከዛ በጣም ተደሰተ። ያን ቀን ላይ ለልጆቹ ያደረገውን ነገር አስታወሰ ምናምን በቃ አላህ ሱብሃነሁ ወተዓላ ረዳኝ ምናምን ብሎ በጣም ተደሰተ እና ወደዛ ወዳደረበት ሰውዬ ሄደና የተወሰኑ ሳንቲሞችን ለሱ ሰጥቶትኝ ተመለሰ ወደ ቤቱ ማለት ነው። ሲመለስ ግን ያንን ሰውዬ መንገድ ላይ ያገኘዋል። ወንተነ ተመልሶ ሄዶ ገበያውን ገብይቶ የፈለገውን ለልጆቹ ለሚስቱ ይዞ ሲመጥቶ መንገድ ላይ ያንን ሰውዬ ያገኘዋል። አዝኖ ምናምን ተክዞ ያገኘዋል። ከዛ በኋላ ምን ነህ ነው ምናምን ሲለው መንገድ እየሄድኩኝ ዝናብ ጣለ። ከዛ በኋላ ዝናቡን ማትረፍ አልቻልኩም፣ በጎቹን ሁላቸውንም ይዟቸው ሄደ፣ እኔንም አላህ ነው ያወጣኝ ምናምን ብሎ አዝኖ ሲመለስ አገኘው ማለት ነው። እና ምን ተማራችሁ ከዚህ? አሁን የሰጠ ሰው ምን ያክል አላህ ሱብሃነሁ ወተዓላ እኛ ትንሽ አንዲት ነገር ኑሮን ካለን ስናካፍል ምን ያክል ለነዚህ ሰዎች ያኔ አላህ ሱብሃነሁ ወተዓላ እንደሚረዳ ነው ማየት የቻል ነው። የአላህ መልእክተኛ አለይሂ ሰላቱ ወሰላም በሐዲሳቸው ቃል አላሁ ተባረከ ወተዓላ ያ ኢብነ አደም አንተ የአደም ልጅ ሆይ አንፊቅ እንፊቅ አለይክ፣ አንተ ስጥ እኔ እሰጥሃለሁ። አንድ ሰው ከተሰጠ ይሰጠዋል፣ አምላካችን አላህ ሱብሃነሁ ወተዓላ ይመልስለታል። ሙተፈቁን ያለ ሐዲስ ነው ወይም ቡኻሪና ሙስሊም ያለ ሐዲስ ነው። የአላህ መልእክተኛ አለይሂ ሰላቱ ወሰላም አቡ ሁረይራ በዘገቡት ሐዲስ ላይ ማነቀሰት ሰደቀቱን ሰደቀ አትቀንስም፣ ሚማሊን ከገንዘብ አትቀንስም እያሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም ይናገራሉ። መስጠት የሚባለው ህይወታችንን በአጠቃላይ የሚያቃና የሆነ ነገር ነውና ስጡ ይሰጣችኋል ብለን አምላካችን አላህ ሱብሃነሁ ወተዓላ ሱረቱል በቀራ ምዕራፍ 2 ከቁጥር 262 እና 61 ላይ እንደዚህ ሱረቱል አሊ ኢምራን ከቁጥር 134 ላይ ሱረቱን ኒሳ 114 ላይ በጣም ብዙ የተለያዩ ቁርአን አንቀጾች ላይ ስለ ሰደቃ ይናገራል። መስጠት ምን ያክል እንደሆነ ማለት ነው። ለምሳሌ ሱረቱል በቀራ مثل الذين ينفقون اموالهم ለዛም በአላህ ፊ ሰቢሊላህ በአላህ ሱብሃነሁ ወተዓላ መንገድ ገንዘባቸውን የሚሰጡ ሰዎች ምሳሌ ለከመተሊ ሐበቲን ልክ እንደ አንድ ፍሬ ነው።
አንበተት 7 ሰናቢል ይቺ ደግሞ አንድ ፍሬ 7 ፍሬ የምታበቅል ሆነች ማለት ነው። ፊ ኩሉ ስንቡላቲን በሁሉም ስንቡላ ወይም ደግሞ በሁሉም ፍሬ ላይ ደግሞ 100 ሀባ 100 ሀባ እንዳወጣ ነው። ለምሳሌ እጥፍ ተደርጎ ነው የሚሰጣቸው። ወላሁ ዩዳዒፉ ሊመን የሻ አላህ ሱብሓነሁ ወተዓላ ደግሞ ለፈለገው ሰው እጥፍ አድርጎ ይሰጣል። ወላሁ ዋሲዑን ዓሊም አላህ ሱብሓነሁ ወተዓላ ያኒ እንትኑ ትሩፋቱ የበዛ የሆነ ዓሊም የሆነ አዋቂ የሆነ ጌታ ነው እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገራል። አለዚነ ዩንፊቁነ አምዋለሁም ፊ ሰቢሊላህ እያለ አሁንም ይናገራል አምላካችን አላህ ሱብሓነሁ ወተዓላ። በአላህ ሱብሓነሁ ወተዓላ መንገድ መስጠት ትልቅ ኒዕማ ነውና እንስጥ ይሰጠናል። አላህ ሱብሓነሁ ወተዓላ ቸር ያድርገን፣ የምንሰጥ ያድርገን፣ መልካም ያድርገን። እንደተማራችሁበት ተስፋ አደርጋለሁ። አመሰግናለሁ።